በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ የአንዲት ቅድስትና ንጽሕት ቤተክርስቲያን በዓለም ሁሉ ያላችሁ ወዳጆች ቅዱሳን በጌታ በኢየሱስ ስም ሰላም ላችኋለሁ። እኔ የእግዚአብሔር ሰው ነብይ አማኑኤል እባላለሁ። ዛሬ አንድ እጅግ አስቸኳይና አንድ እጅግ ፈጣን የሆነ የሰማይ ራእይ አይቼ ለእናንተ ለማድረስና ለማካፈል እግዚአብሔር የነገረኝንም ደግሞ ነገሮች ሁሉ ወደ እናንተ ለማድረስ ዛሬ በዚህ ተገኝቻለሁ። ይሄን ቪዲዮ የምታዩ ሁላችሁም አንድ ነገር አስተውሉ። ይሄንን ያለ ምክንያት አላየህም። እግዚአብሔር ከሰማይ ያዘጋጀላችሁ ሰማይ ያቀደውን እቅድ ደርሷችኋል። ስለዚህ ባላችሁበት ምድር ባላችሁበት ሀገር ሁሉ ላሉ ቅዱሳን ነገዶችና ቋንቋዎች ሁሉ ይሄንን መልእክት እንድታደርሱ በእግዚአብሔር ፍቅር ለምናችኋለሁ። ይሄን መልእክት እግዚአብሔር እንደዚህ ነበር ያሳየኝ። በአልጋዬ ላይ ሆኜ አንድ ታላቅና እጅግ አስፈሪ እጅግም ደግሞ እስካሁን ድረስ ሰውነቴ ውስጥ የሚሰማን ታላቅ የሰማይን ራእይ አየሁ። በአልጋዬ ላይ ተኝቼ ሳለሁ ድንገት ሰማያት ተከፍተው አይኖቼ ሁሉ በኃይል ተከፍተው ማየት ጀመርኩ። አንድ ታላቅ ሕዝብ በአንድ ሃይዌይ በሚመስል ነገር ላይ ወደ አንድ ቦታ እየተመመ ማየት ጀመርኩኝ። ይህ ሕዝብም ነጮች፣ ጥቁሮች ያሉበት ታናናሾች፣ ታላላቆች፣ ወንዶች፣ ሴቶች በአንድ ላይ እርስ በርሳቸው እየተጫወቱ ግማሹ ዝም ብሎ ግማሹ እያወራ እየተጫወተ ወደ አንድ መንገድ የሚሄዱ ይመስለኛል። ይሄ ልክ ኢትዮጵያ ውስጥ እንዳለው ጥምቀት ስነ ስርዓት ሊያከብሩ እንደሚወጣት ሕዝብ በአንድነት እጅግ ብዙ ሕዝብ ወደ አንድ ቦታ ይሄዳል። እኔም በውስጤ ይሄ ሁሉ ሕዝብ ወዴት ነው የሚሄደው እያልኩ እያየው እያለ ድንገት ሰማያትና ምድር የተጣበቁ እስኪመስሉ ድረስ ከላይ ከሰማይ ታላላቅ ቋጥኝ የመሰሉ ታላላቅ ድንጋይ የሚመስሉ ነገሮች ወደዚህ ሕዝብ መውረድ ጀመረ። እኔም እዛው ሕዝብ ውስጥ እያለው ታላቅ ትርምስ ተፈጠረ። ሰው ሁሉ ወዳገኙ ይሮጣል። ታላላቅ ጩኸቶች ይሰማሉ። ዋ እያሉ ወደዚህ ወደዛ ይሮጣሉ። ይሄን ጊዜ እነዛ ድንጋይ መሰሉ ታላላቅ ቋጥኝ መሰሉ ልክ በረዶ እንደሚዘንብ ያ ሁሉ ሕዝብ ላይ መውረድ ይጀምራሉ። ድንገት እነዛ እየወረዱ አንዳንድ ሰዎች ላይ እንደ እሳት እየተቀመጡባቸው እንደ እሳት እየሆኑ ወደ ላይ ይዘዋቸው ይወጣሉ። ወደ ላይ በፍጥነት ከአይምሮ በላይ በሆነ ፍጥነት ወደ ላይ እሳት እየሆኑ ወደ ላይ ይዘዋቸው ይወጣሉ። ሁሉ ሰው በብዙ ድንጋጤ ውስጥ እኔም ራሴ በብዙ ድንጋጤ ውስጥ ሆኜ ባለበት ሰዓት ላይ አንድ እንደዛ ድንጋይ የሚመስለው እሳት ሆኖ እኔን መጥቶ እንደሚያቀፍ ሆኖ አቅፎኝ ወደ ላይ በብዙ ፍጥነት ወደ ላይ ይዞኝ ይወጣል። ያን ጊዜ የሆነ ልነግራችሁ የማልችለው ፍጥነት ውስጥ ከአይምሮ በላይ በሆነ ፍጥነት ውስጥ ከአይምሮ በላይ በሆነ ታላቅ ፍጥነት ውስጥ በምንሄድበት ሰዓት ላይ አንድ ቦታ ላይ እንደርሳለን። የዛን ሰዓት ላይ ታላቅ ድምጽ በአየሩ ላይ ይሰማል። እንደዚህ የሚል ንጥቀት ሆኗል የሚል ታላቅ ጩኸት። ይሄን ጩኸት ሰውነቴ ሁሉ ይሰማዋል። ይሄንን ስሰማ ሰውነቴ ሁሉ ጆሮ የሆነ እስኪመስል ድረስ እግሮቼ ጭምር አካላቴ ሁሉ ይሄንን ሰማ። ንጥቀት ሆኗል። ይሄንን እየሰማው ባለበት ሰዓት አንድ አቅጣጫ እሳት የሚመስል የሰው ቅርጽ ያለው መልአክ ወደ እኔ መጥቶ እንደዚህ አለኝ፣ ጥቂት ጊዜ ወደ ምድር እንልካለን። በምድር ላሉትም በአራቱም ማዕዘናት ላሉ ለቤተ ክርስቲያን ይሄንን ንገራቸው። በቅርብ ጊዜ ንጥቀት ይሆናል። ራሳችሁን አዘጋጁ፣ ልብሳችሁን ጠቡት፣ የወደቀውን አንሱት፣ የዛለውን አጠንክሩት፣ ራሳችሁንም ለንጥቀት አዘጋጁ የሚል ድምጽን ተናገረኝ። ያንን እየተናገረኝም እያለ እንደዚህ አለኝ፣ አንተም ተዘጋጅ፣ ለአሕዛብ ሁሉ ለቤተ ክርስቲያን ሁሉ ይሄንን ተናገር፣ ንጥቀት በቅርብ ነው በላቸው። ይሄንንም ከተናገረኝ በኋላ በብዙ ፍጥነት ወደ ምድር መለሰኝ። ይሄንን ወደ ምድር ከመጣውም በኋላ በብዙ ሕዝቦች መካከል ንጥቀት በቅርብ ነው፣ ራሳችሁን አዘጋጁ፣ የወደቀውን አንሱት፣ የዛለውን ነገር አበርቱት፣ ራሳችሁን ቤታችሁን አስተካክሉ፣ በቅርብ የናዝሬቱ ኢየሱስን ለመቀበል ወደ አየር እንነጠቃለን እያልኩ የሰበኩ ከራእዬ ውስጥ ወጣሁ።
ወዳጆች ይህንን የምታዩ አንድ ነገር ልነግራችሁ ፈልጋለሁ። ይህንን የሰማይ ራእይ ካየው በኋላ ያለፉት 3 ቀናት ወገቤ ሰውነቴ ሁሉ ልክ ብዙ ኤሌክትሪክ እንዳለፈበት ሰው በኃይል ይሰማኛል። በብዙ ፍርሃት ውስጥና በብዙ ፍቅር ውስጥ ይህንን ያየሁትን ራእይ ልንገራችሁ ወዳጆች። በቅርብ ጊዜ ንጥቀት ይሆናል። ስለዚህ በአራቱም ማዕዘናት ያላችሁ ቅዱሳን ይህንን ስሙ። ባካችሁ የዛለውን ነገር አበርቱት፣ የቆሸሸውን ነገር አጽዱት። ራሳችሁን ነገራችሁን ሁሉ ከዚህ ለመነጠቅ ተዘጋጁ። በኃይል ባላችሁ ነገር ሁሉ ወንጌልን ስበኩ። በኢኮኖሚያችሁ፣ በአንደበታችሁ፣ በኑሯችሁ ወንጌልን ስበኩ። አገልጋዮች ንቁ። ለንጥቀት ራሳችሁን አዘጋጁ። የምትመሩትንም ህዝብ አዘጋጁ። እባካችሁ ይሄንን ራእይ ለአራቱ ማዕዘናት ላይ ለሚገኙት ለወንድና ሴቶች በነገድና በቋንቋ መካከል ላላችሁ ቤተክርስቲያን አድርሱልኝ። ይሄንን የምታዩ የእግዚአብሔር ልጆች ወንድና ሴቶች ይልቁንም ደግሞ በክርስቶስ ኢየሱስ ያመናችሁ ክርስቲያኖች ይሄንን ቪዲዮ በዓለም ዙሪያ ሁሉ አሰራጩ። በቅርብ ንጥቀት ይሆናል። ራሳችሁን አዘጋጁ። ባላችሁበት ምድር ውስጥ ይሄንን እየተረጎማችሁ ላላችሁበት ምድር ተናገሩ። በአረብ ሀገራት ላላችሁ ለምትሰሯቸው አብራዎቹ ለሚሰሩ ንገሯቸው። በተለያዩ ኢሮፕ፣ አሜሪካ ውስጥ በተለያዩ አፍሪካ ውስጥ ያላችሁ ላጠገቧቸው ይሄንን ንገሯቸው። ይሄንን መልእክት በዓለም ዙሪያ ላለችው ቤተክርስቲያን አድርሱ። ንጥቀት በቅርብ ይሆናል። ራሳችሁን አዘጋጁ። ይሄንን ራእይ እኔ ወንድማችሁ እግዚአብሔር ሰው ነብይ አማኑኤል ዳባ በአልጋዬ ላይ ሆኜ ይሄን ራእይ አየሁ። ይሄንንም አሳይመንት ተቀበልኩኝ። ጊዜው አልቋል። ወዳጆች ቤተክርስቲያን ንቂ፣ ራስሽን አዘጋጂ። ንጥቀት በቅርብ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ይሄንን እያያችሁ ያላችሁት ከታች ባለው ኮሜንት ውስጥ ማራናታ ኢየሱስ ሆይ ቶሎና፣ ማራናታ ኢየሱስ ሆይ ቶሎና እያላችሁ ኮሜንት አድርጉ። ለብዙዎች እንዲደርስ ሼር አድርጉ። ለነገድና ለቋንቋዎች በቻላችሁ ታቅም እየተረጎማችሁ ሼር አድርጉ። ይሄ ሊሆን በቅርብ ጊዜ ታቅዷል። ሰማይ ይሄንን ጨርሷል። በቅርብ ጊዜ ቤተክርስቲያን ትነጠቃለች። ከሚነጠቁት ውስጥ እንድንሆን ራሳችንን ቤታችንን እናስተካክል። በነገር ሁሉ ተከናወኑ። እግዚአብሔር በዘመናችሁ ውስጥ ከሚነጠቁት እንጂ ከማይነጠቁት ጎራ እንዳትሆኑ በጸጋ መበርታት ይሁንላችሁ። እኔንን ጸልይላችኋል። በምድር ላይ ላላችሁ ወንዶችና ሴቶች አገልጋዮች በነገር ሁሉ የምትታደሱበት የእግዚአብሔር ጸጋ ያገኛችሁ። ጉልበታችሁ ይታደስ፣ ወገባችሁ ይጽና፣ መንገዳችሁ ይብራ። አይናችሁ መንገዳችሁ ላይ ይሁን፣ እግራችሁ መንገዳችሁ ላይ ይሁን። ባላችሁ ነገር ሁሉ የናዝሬቱ ኢየሱስ ክርስቶስን ትላንትናም ዛሬም ደግሞ ለዘላለም ሕያው የሆነውን ንጉሱን ለመስበክ አቅምና ጸጋ ይጨመርላችሁ። በነገር ሁሉ ተከናወኑ። በሚቀርቡት ጊዜያቶች ሁሉ ራሳችሁን አዘጋጁ። ንጥቀት በቅርብ ይሆናል። ንጥቀት በቅርብ ይሆናል። ጌታ ኢየሱስ ዘመናችሁን ይባርክ። አሜን።